ቴክስት መጻጻፍ በዚህ ሰዓት በሌሊት ምናምን ማውራት ጋይስ 5 ሰዓት ከሩብ ያውላ ከ30 ደቂቃ በላይ እሺ ዳኒ ራስታና ሃይሚ ምንድነው ያያችሁት ቪዲዮ? ምን ነው እኛ ላይ ነው ታዲያ? ስሙኝማ እና ብሩኬ ከሶሲ ጋር የእውነት ግንኙነት አለው እያላችሁ ሆይ ነው? አይ ቤተሰቦች እንዳይመስላችሁ በደንብ ተደርጎ ተጠንቶበት በደንብ ተደርጎ ሃይሚና ብሩኬን በመካከላቸው ለመመነቃቀር የተሴራ ሴራ አሁን እየገባችሁ ነው አይደል? አሁንስ እሺ ምን ተሰማችሁ? አሁንስ ምን እየተሰማችሁ ነው? ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የኔ ቤተሰቦች ደህና ናችሁ ወይ? ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለማንኛውም ዛሬ በሃይሚዬ ቤት ነበረ እየጠበቀን የነበረው። እኔ በበኩሌ ሃይሚ ቤት በጣም ፍጠጥ ብዬ እየጠበቅኩ ነበረ። ነገር ግን በዳኒ ሮስት ቤት መጥተዋል። ሃይሚዬ መታለች። እንግዲህ ዳኒ ፋይል አለኝ ብዙ ነገር አለ ብዙ ሚስጥር አለ ብሎ ሲፎክር የነበረውን ፋይል ትላንትና ዛሬ ለሃይሚ አሳይቷታል። ሃይሚዬም እጅግ በጣም አዝናለች፣ እጅግ በጣም አልቅሳለች። በጣም ያሳዝናል በእውነቱ። ሲቀጥል ይህንን ፋይል ማሳየት ለምን አስፈለገ ለሃይሚ? የእውነተኛ ሰው ከሆንክ ጥሩ ሰው ከሆንክ ይህንን ፋይል ለሃይሚ ማሳየቱ ተገቢ ነው ማለት? ምን ያክል በቃ በመካከላቸው ክፍተት መፍጠር። ሲጀመር ደግሞ አይታችኋል ትላንትና ብሩኬ በጣም በኮንፊደንስ በእርግጠኝነት ስለኔ ምንም የምታውቀው ነገር የለህም፣ ምንም ያደረግኩህ ነገር የለም ብሎ በኮንፊደንስ ሲናገር ነበረ። በዛ ላይ ደግሞ ብሩኬ እንደዚህ አይነት ነገር ቢኖር የእውነት አንተ ያልከው ነገር ወይም ደግሞ አሁን ለሃይሚ ያሳያሃት ነገር የእውነት ብሩኬ አድርጎት ቢሆን ትላንትና በዛ መልኩ በኮንፊደንስ ይናገራል ብላችሁ ታስባላችሁ? ቤተሰብ በዛ መልኩ በኮንፊደንስ ወጥቶ ይናገራል ብላችሁ ታስባላችሁ? ስለኔ ምንም የምታውቀው ነገር የለም፣ ያደረኩት ነገር የለም። አይ ቢያንስ እንኳን ዳኒ እባክህ አታሳይ፣ እንደዚህ አይነት ነገር አታሳይ፣ ጥሩ አይደለም አይልም ነበር? ቢያንስ ይፈራ ነበር። ግን እኔ ፊቱ ላይ ምንም አይነት ፍራቻ አላየሁበትም። ምንም አይነት ፍራቻ፣ በኮንፊደንስ ነው ሲናገር የነበረው። እንዴ ይሄ ነገር እኔ አሁን ለሃይሚ አሁን መልእክት አለኝ። እኔ ሃይሚዬ አንቺ የዋህ ነሽ፣ ታምኛለሽ፣ አምነሹ ሊሆን ይችላል ማለት ባታምነው እንደዛ አታለቅሽም ብዬ ነው። ግን አንድ ነገር ልንገርሽ እህቴ፣ የኔ ትንሽዬ ማለት ነው፣ ይሄ ሰውዬ የሚያሳይሽን ነገር አምነሽ ተቀብለሽ በፍጹም ብሩኬ ላይ ከባድ ውሳኔ እንዳትወስኝ። በዚህ በተላላከው ፎቶ ወይም ደግሞ እንዴ ስሙ እንጂ ይሄ ነገር እኮ ፌክ አካውንትም ሊሆን ይችላል። ገና ለገናው ብሩኬ ስለሚል ብቻ ከላይ ብሩኬ ያደርገዋል ማለት አይደለም። የተላላኩት ፎቶ ሁለተኛ ቆንጅዬ ያለው ራሱ እናንተ ብቻ አይደላችሁም። ዩቲዩበሮች ራሱ ቲክቶከሮች ሲያዘዋውሩት ነበር የሆነ ጊዜ ላይ 2004 ላይ የተደረገ ነው እንግዲህ ይሄ ፎቶና ይሄ ኮሜንት ምናምን ማለት ነው። የሰው ክፋት ምን ያክል ርቀት እንዳለው በቃ ምን ያክል እኛ ክፉ እንደሆነን የሚያስታውቀው የዱሮ የ2004 ኮሜንት አውጥታችሁ ሶሲን የኔ ቆንጆ አላት እያሉ ሲያዘዋውሩ ነው። ይኸውላችሁ እኔ እዚህ ጋር የሃይሚን ጥፋት ሃይሚ ስታጠፋ ሃይሚን ጥፋት እናገራለሁ፣ ብሩኬ ሲያጠፋ የብሩኬን ጥፋት እናገራለሁ። ቀን ላይ የብሩኬ ጥፋት እንደ ይሄ ነው ብዬ ተናግሬያለሁ። አሁንም ስለ ብሩኬ ሳወራ የብሩኬን ጥፋት መሻር አይደለም፣ ግን ሁለቱንም የምንወዳቸው ከሆነ ሚዛናዊ ሆነን እውነቱን እንነጋገራለን። ማዳላት ምንም አያስፈልግም። እኔ ለማን ሁለቱም ለኔ አንድ ናቸው። ሃይሚም
ብሩኬም ለእኔ አንድ ናቸው። ሁለቱንም እኩል ነው የምወዳቸው። ስለዚህ እኔ በብሩኬ 100% እርግጠኛ ሆኜ ይሄንን ነገር እንደማያደርገው ይሄንን ነገር በፍጹም እንዳላደረገው እርግጠኛ ሆኜ መናገር እችላለሁ። ሀይሚዬ ብሩኬን እንኳን አይደለም አንቺ እኛም እናውቀዋለን፣ እኛ ራሱ እናውቀዋለን። ልጅቷ አጥምዳ አልሆነ ሴራ ውስጥ አስገብተው ካልሆነ መረቧ ውስጥ አስገብተዋለች። በእርግጥ አሁንም ቢሆን አስገብተዋለች መረቧ ውስጥ። እውነት ለመናገር እንደፈለገች እያረገች ነው። አሁን እንደፈለገች እያሽከረከረችው ነው። ይቺ ልጅ ወጥመድ አጥምዳ በወጥመድ ይዘው ነው እንጂ ብሩኬ ከሶሲ ጋር ያልሆነ ነገር ልክስክስ ነገር ያደርጋል ብዬ በፍጹም አላረግም። ብሩኬ ጨዋ የጨዋ ልጅ ነው፣ ጨዋ ያሳደገው ነው። ስለዚህ ሀይሚዬ ይህንን ነገር ማመን የለብሽም፣ ማልቀስ የለብሽም። ይህንን ነገር አምነሽ እባክሽ አንቺ በደካማ ጎንሽ በየዋህ ጎንሽ እየገቡ ነው እነዚህ ሰዎች። ብሩኬንም በደካማ ጎኑ በየዋህ ልቡ አንቺንም በደካማ ጎንሽ እየገቡ እየተጠቀሙባችሁ ነው። ይህንን ነገር በፍጹም ማመን የለብሽም። ብሩክ ይህንን አያደርግም። እውነቴን ነው የምላችሁ ቤተሰብ። እናንተ ሁለታችሁ ብትለያዩ እነሱ ይደሰታሉ፣ እናንተ ግን ተጎጆቹ እናንተ ሁለታችሁ። እኔ ብሩኬ ትጎዳል ወይም ደግሞ ሀይሚ ትጎዳለች አልልም። ሁለቱም ጋር እውነተኛ ፍቅር እንዳለ አውቃለሁኝ፣ ሀይሚም ጋር ብሩኬም ጋር። ስለዚህ የሚጎዱት እነዚህ ሁለት ልጆች ናቸው፣ ሌላ ማንም አይደለም። ሀይሚን እንደዚህ ያስለቀሳት ፋይል ወይም ደግሞ እንደዚህ እንዲከፋት እንድትበሳጭ ተስፋ እንድትቆርጥ በብሩኬ ላይ ለምን እስከምትል ድረስ ያደረሳት ፎቶና ቪዲዮ ብሩኬ አያረገውም። እሱ የተቀናበረ ሴራ ወይ በሱ ስም የተጻፈ ነው፣ በሱ ስም አካውንት ከፍተው ወይ ደግሞ በሱ አካውንት ገብታ የሱን አካውንት ጠልፋ እራሷ ያወራችው ያቀናበረችው ሴራ ነው እንጂ የሚሆነው ብሩክ ይሄንን አያደርግም። ፎቶውን ምነው አላየ ነው እኛ ለምን ለሀይሚ ብቻ ሳየህ ለምን ነው? ወይስ የብሩኬን ገመና እየደበቃችሁ ነው? ከእውነት አድርጎት ከሆነ ማለት ነው። ሲጀመር የሱን ገመና እየደበቃችሁ ነው እንዳል መጀመሪያም አውጥተህ አታሳይም ነበረ። መጀመሪያም ለሀይሚ ይሄንን አታሳያትም ነበረ ሲጀመር ማለት ነው። ዳኒ አይኑን ሀይሚ ላይ ጥሏል። ሲጀመር ማቀፍ ፈለገ ምናምን ነገር ስለ እሷን መንከባከብ ፈለገ። ሚስትየው ሪስፔክት እያረገችው አይደለም። ሱሲ ተብየዋ በጣም ንቀዋለች፣ በጣም አቃጥለዋለች። ስለዚህ እሷን ከብሩኬ ጋር አጣብቆ እሱ ደግሞ ሀይሚ መያዝ ነው የፈለገው። ስለዚህ ሀይሚ ደግሞ እናቴ አረ በስማም ወልዶ ማሰብም ከባድ ነው። እንዲያጽናናት እንኳን አልፈቀደለትም። ሲጀመር በቆመበት ጥላው ነው ሄደችው። እንኳን አይደለም ከሱ ጋር አብራ ልትል ማለት ነው። ምክንያቱም ኩሩ ሴት ናት፣ ጀግና ሴት ናት። እና ለማንኛውም አሁንም አጥብቄ መናገር የምፈልገው ነገር ይህን ፋይል ሀይሚዬ በፍጹም ማመን እንደሌለብሽ ነው። ምክንያቱም ይሄ የተቀናበረ ነገር ስለሆነ ዛሬ እናቴ ሰው ተኝቶ አያድርም የምለው በምክንያት ነው። እሺ በበቀደሙ ቪዲዮ ምን አላችሁኝ? ያንቺ ውሸት አይና ወጣ አላችሁ። አሁንስ አልተገለጣችሁም? አሁንስ በደንብ አልገባችሁም? የልብ ውር አንሆን። አንዳንዶቻችን በጣም የልብ ውሮች ነን።